ሴቶች ሰብሰብ በሉ። አሁን ላይ አንድ ወንድ ችላ እያላችሁ ከሆነ ወደፊታችሁን እያነበብኩ እንደሆነ ያደርጋችሁ እንድታዳምጡኝ ይፈልጋሉ። ምክንያቱም ቃል እገባላችኋለሁ እና ይህንን የምለው በፍቅር ነው። ምናልባት አሁን ላይ እሱ እናንተን የበለጠ ችላ እንዲል የሚያደርገውን ትክክለኛውን ነገር እያደረጋችሁ ነው እና ኧረ እሱ ግን የተለየ ነው ከማለታችሁ በፊት አይደለም፣ የተለየ አይደለም። እሱም ወንድ ነው። ወንዶች በሁለት አይነት ደረጃዎች ይመጣሉ። ደረጃ 1 ምንም ፍንጭ የሌለው ቀልደኛ፣ ደረጃ 2 ምንም ፍንጭ የሌለው ቀልደኛ መርፌና ክር ከመሆን ጋር። ስለዚህ እሱ ቴክስቶችሽን ችላ ካለ፣ ምላሾቹ ከዘገዩ፣ በድንገት ከቀዘቀዘ ወይም ታዋቂውን ቴክስት መመለስ ረስቼ ነው የሚል ታሪክ ከሰጠሽ መልካም ዜና። ወንዶች መነካት በሚጠሉበት አንድ ቦታ ላይ የእሱን ኩራት ልትነኪው ልትሰብሪው ነው። አንድ በደንብ የምታውቂውን ሁኔታ ልሳልልሽ። ሐሳቢና ጣፋጭ ቴክስት ትልኪለታለሽ። ሰላም ቀንህ እንዴት ነበር? እና እሱ ምን ያደርጋል? ያነቧል፣ ይተነፍሳል፣ ህይወቱን መኖር ይቀጥላል እና በንጋታው መልስ ይሰጣል። ነገር ግን በዚያኑ ደቂቃ በስልኩ ላይ የማሳወቂያ መልእክት ወይም ኖቲፊኬሽን ብቅ ይላል። የባንክ ሂሳብ ይህን ያህል ቀርቶታል። እሱን ወዲያውኑ ይከፍተዋል። ስለዚህ እሱ ስራ በዝቶበት ወይም ቢዚ ሆኖ አይደለም። ወንዶች ለሚጠቅማቸው ማንኛውም ነገር ወዲያውኑ ምላሽ ይሰጣሉ። ለምግብ፣ ለእግር ኳስ ውጤቶችና ቅናሽ ላላቸው ነገሮች። ነገር ግን ለአንቺ ጊዜውን ይወስዳል። አስገራሚ ስላልሆንሽ አይደለም፣ ማራኪ ስላልሆንሽ አይደለም፣ ወይም የተሻለ ሰው ስላለ አይደለም። ጊዜውን የሚወስደው ጥልቅ በሱ የወንድ ልጅ ኩራት ከሆነ ቦታ ውስጥ እንደሚችል የእውነት ስለሚያምን ነው እና በትክክል እሱን የምንመታበት ቦታ ያለው በኃይል በቁጣ አይደለም። አታስቢ፣ በስነ ልቦናዊ፣ በአስተማሪና በአደገኛ ሁኔታ። በእውነቱ እሱ ለምን ችላ ይልሻል? የኩራት ስሌት። አንድ ነገር ከባድ በሆነ ግልጽነት ልንገርሽ፣ ከወንዶች ጋር ችግር ውስጥ በሚያስገባኝ አይነት ግልጽነት። አንድ ወንድ አንዲት ሴትን ችላ የሚላት የትም እንደማትሄድ በምስጢር ሲያምን ብቻ ነው። እንደገና አንብቤ። አንድ ወንድ አንቺ በስሜታዊነት ኢንቨስት እንዳደረግሽ የምትገመች እንደሆንሽ ወይም በቀላሉ የምትገኝ እንደሆንሽ ሲያስብ ኩራቱ ዘና ይላል። እሱ በወደደው ጊዜ ሁሉ ምላሽ መስጠት እንደሚችል ያስባል። ምክንያቱም አንቺ አሁንም እዛው ትሆኛለሽ። ወንዶች ሊያጧቸው እንደሚችሉ የሚያስቧቸውን ሴቶች ችላ ይሉ። ደህንነታቸው እንደተጠበቀ እርግጠኛ እንደሆኑባቸው የሚያምኑትን ሴቶች ችላ ይላሉ። ወንዶች በሪሞት ላይ የሚያደርጉትን ታውቂያለሽ። በማይጠቀሙበት ጊዜም እንኳን እንዴት ነው የሚይዙት? በትክክል ወንዶች በሚወዳቸው ሴቶች ላይም ተመሳሳይ ነገር ያደርጋሉ። ስለዚህ እሱ ችላ በሚልሽ ጊዜ በአእምሮ ውስጥ የሚፈጠረው ይሄ ነው። እሷ ትወደኛለች፣ የትም አትሄድም፣ በኋላ መመለስ እችላለሁ፣ ትረዳለች፣ ትጠብቃለች። ይህ በቁጥጥሬ ውስጥ ነው። በእሱ አእምሮ ውስጥ አንቺ አስቀደመሽ በስሜታዊነት ተይዘሻል እና ያ ጓደኛዬ የወንዶች ትልቁ የኩራት የምቾት ቀጠና ነው። ነገር ግን አትጨናቂ። ይህንን የምቾት ቀጠና የእሱ ኩራት በጣም ደካማ በሆነበት ቦታ ላይ በእሳት ልናቀጣጥለው ነው። ወንዶች ምንም ነገር እንደማይጎዳቸው ያስመስላሉ። በስሜታዊነት ጥይት የማይበሱ ይመስላሉ። ነገር ግን በጥሞና አዳምጪ። ወንዶች 3 የኩራት ደካማ ቦታዎች አላቸው። 1 ሊተካ የሚችል የመሆን ፍርሃት። ወንዶች በአንድ ትልቅ ካምፓኒ ውስጥ እንደሚሰራ ተቀጣሪ ሰራተኛ እንዲሰማቸው አይፈልጉም። በቀላሉ መተካት፣ በቀላሉ መረሳት አይወዱም። እሱ የተረጋጋ እንደሆነ ሊያስመስል ይችላል። ነገር ግን አንዲት ሴት አማራጮች እንዳሏት በጠረጠረ ጊዜ አእምሮ ወደ ልብ አንጠልጣይ ፊልምነት ይቀየራል። 2 በአንቺ ላይ ተጽዕኖ የማጣት ፍርሃት። ወንዶች መገኘታቸው በአንቺ ላይ ተጽዕኖ እንዳለው እንዲሰማቸው ይፈልጋሉ። የእሱ አለመኖር አንቺን እንዲነካ፣ ስሜትሽ በእሱ ላይ የተመሰረተ እንዲሆን፣ ትኩረትሽ በእሱ ላይ እንዲሽከረከር እና እሱ ያ እንዳልሆነ ሲያውቅ ይሰማዋል በጥልቀት። 3 የአንቺ በስሜታዊነት የመንሸራተት ፍርሃት። አንድ ወንድ ማንኛውንም ነገር መቋቋም ይችላል ከአንቺ በሰላም ወደፊት የመቀጠል ቅዠት በስተቀር። በቁጣ አይደለም፣ ድራማዊ በሆነ መንገድ አይደለም፣ በ12 አንቀጽ ስሜታዊ ቴክስት አይደለም፣ በዝምታ ብቻ። የአንድ ወንድ ኩራት የተረጋጋ በራስ መተማመን እንዳለው ዝምታሽ የሚያጠፋው ነገር የለም። የእሱን ኩራት ከመስበርሽ በፊት እነዚህን ድርጊቶች ማቆም አለብሽ። ምክንያቱም እውነቱን እንነጋገር፣ ሴቶች በአጋጣሚ የአንድን ወንድ ኩራት ከእናቱ የበለጠ ይመግባሉ። እሱ ችላ እያለሽ ከሆነ ምናልባት እያደረግሻቸው ያሉት 3 ኩራትን የሚጨምሩ ስህተቶች እነዚህ ናቸው። ስህተት 1 ለማጣራት ብቻ እንደገና ቴክስት መላክ። አስፈላጊ አይደለም። የመጀመሪያውን ቴክስት አይቶታል። እሱ የጠፋ ሰው አይደለም። ስህተት 2 በጭራሽ አልተረበሽኩም የሚሉ ስቶሪዎችን ፖስት ማድረግ። እኔ ራሴን መርጫለሁ የሚል ጥቅስ ፖስት ካደረግሽ በድብቅ እሱ እንደመረጥሽ ያውቃል። ስህተት 3 እሱ ትንሽ እየሰጠሽም እንኳን ተመሳሳይ ጉልበት መስጠት። የእሱ ጉልበት ቢቀንስና አንቺ ሙሉ በሙሉ መስጠትሽን ከቀጠልሽ እሱ በጣም አሪፍ፣ መሞከር እንኳን አያስፈልገኝም ብሎ ያስባል። ለአንድ ወንድ እሱ የነፃ ሙከራ ጥራት ሲሰጥሽ የቪአይፒ እንክብካቤ መስጠት አቁሚ። እሱን የሚያሸብረው ስለ ልቦና ለውጥ። አሁን በትኩረት አዳምጪ፣ ምክንያቱም ይህ ሚስጥር ሁሉንም ነገር የሚቀይር ነው። ወንዶች የሚሸበሩት ወደ ኋላ ስትይ ሳይሆን ሳታሳውቂ ወደ ኋላ ስትይ ነው። በቃኝ፣ ጨርሻለሁ፣ ወደ ኋላ ላለሁ፣ እሄዳለሁ፣ ከእንግዲህ ቴክስት አላደርግም ካልሽ እሱ አይሸበርም፣ አይረበሽም። ለምን?
ምክንያቱም ወንዶች ሴቶች ከሚያደርጉት በላይ ይናገራሉ ብለው ያምናሉ። ነገር ግን በዝግታ ምላሽ ስትሰጪ፣ የተወሰነ ቀዝቃዛ ስትሆኚ፣ ጥያቄዎችን መጠየቅ ስታቆሚ፣ ማብራራቱን፣ ማሳደዱን፣ ምላሽ መስጠቱን ስታቆሚ፣ የማይገመት ስትሆኚ፣ አሁን ኩራቱ ይነቃል። ወንዶች ከቁጣሽ በላይ ዝምታሽን ይፈራሉ። ከእንባሽ በላይ እርጋታሽን ይፈራሉ እና ውድቅ ከማድረግሽ በላይ ግዴለሽነትሽን ይፈራሉ። ምክንያቱም ዝምታ እየሄድኩ ነው እና ልታስቆምኝ አትችልም ማለት ነው። እና የሱን ኩራት ከዚህ የበለጠ ምንም የሚጎዳው ነገር የለም። አሁን ኩራቱን በትክክል የሚጎዳ ቦታው ላይ እንምጣው። አዝናኙ ክፍል። ሴቶች ወደ ኋላ ደገፍ ብላችሁ ተቀምጣችሁ ዘና እያላችሁና የሱ ኩራት ወደ ትንሽዬ ስሜት ኳስ ስትጨማደድ ወደምትመለከቱበት ክፍል እንኳን ደህና መጣችሁ። እነዚህ ስልቶች መርዛማ አይደሉ፣ ጎጂ ወይም ማታለያ አይደሉ። እነዚህ በቀላሉ አንድ ወንድ ለራሱ ጥቅም ትንሽ የበለጠ ምቾት የሚያገኝበትን ሚዛን ለመመለስ የተነደፉ ናቸው። የኩራት ጥቃት 1 ወይ አላስተዋልኩም የሚል ጉልበት። ወንዶች ትልቅ የኩራት ቋጠሮ አላቸው። ትኩረት እንዳገኙ እንደተስተዋሉ እንዲሰማቸው ይፈልጋሉ። የሱ ሙሉ ስብዕና የተገነባው አስፈላጊ በመሆን ሀሳብ ላይ ነው። ስለዚህ ወይ ችላ ያልከኝ ነበር እንዴ አላስተዋልኩ፣ በህይወቴ ውስጥ በሁሉም ነገር በመወደድና በመፈለግ ተጠምጄ ነበር በሚል አይነት ድባብ ምላሽ ስትሰጪ እሱ ይሰማዋል። ይህን እንዴት ማድረግ ትችላለሽ? ምላሽ ለመስጠት ጊዜሽን ውሰጂ። ምላሾችሽን አጭር ግን ሞቅ ያሉ አድርጊው። መዘግየቱን አታንሹ። የመናደድ፣ የመከፋት፣ የመጎዳት እርምጃ አትውሰጂ። በስሜታዊ ማብራሪያዎች አትሸልሚው። በአጠቃላይ ያንተ አለመኖር በእኔ እስትንፋስ ላይ ተጽዕኖ አላሳደረም ብለሽ እየነገርሽው ነው እና እሱ ምንም ሰንበር እንዳላወጣ አሻራ እንዳልተወ እንደመገንዘቡ ኩራቱን የሚያበልዘው የሚሰብረው ነገር የለም። የኩራት ጥቃት 2 ድንገተኛው ለውጥ ግን የተረጋጋ። አንድ ወንድ ችላ ባለሽ ቅጽበት ሁሉም ነገር ይፈታተንሻል። ያንን ማደግና መለወጥ ከሚል የመግለጫ ጽሑፍ ጋር የራስሽን ፎቶ ፖስት ለማድረግ የሚገፋፋ ስሜት ታገኛለሽ። መጨረሻ አታድርጊው፣ እሱ እንደሆነ ያውቃል። በምትኩ እውነተኛ ለውጥ አድርጊ። በዝምታ ጉልበትሽን፣ ገጽታሽን፣ የጊዜ ፕሮግራምሽን፣ ስሜትሽን፣ ትኩረትሽን፣ ህይወትሽን አሻሽል። ከዚያም የተለመደ የሚመስል ግን ተጽዕኖ የሚፈጥር ነገር ከጓደኞችሽ ጋር እየሳቅሽ፣ እንቅስቃሴ እያደረግሽ፣ በግብሽ ላይ እየሰራሽ ምርጥ ህይወትሽን እየኖርሽ ፖስት አድርጊ። ምንም ጥቅሶች፣ ምንም ድብብቆሽ፣ ምንም ድራማ የለም። ደህና ነኝ ብቻ። ይህ ለኩራቱ ይነግረዋል። እሷ ስለኔ የሚያሳዝኑ ሙዚቃዎችን እየሰማች እያለቀሰች አይደለም። በፍጹም ሊሆን አይችልም። የግራ መጋባት ያ የኩራቱ መሰነጣጠቅ ነው። የኩራት ጥቃት 3 የትንሹ ጥረት ነጸብራቅ። የስነ ልቦና ዘዴው ይሄ ነው። አመለካከቱን ሳይሆን ጥረቱን አንጸባርቂ። እሱ በ5 ሰዓት ውስጥ ምላሽ ከሰጠ አንቺ በ6 ሰዓት ውስጥ መልስ ስጪ። እሱ አጭር ምላሾችን ከላከ አንቺ አሳጥረሽ ትልኪያለሽ። እሱ ማነሳሳቱን ካቆመ አንቺ ማድረግሽን ታቆሚያለሽ። ወንዶች የምታሳድዳቸውን ሴት በማጣታቸው አይቆጩ። ጥረታቸውን የምትገጥምና ከዚያም በጸጋ የቀጠለችን ሴት በማጣታቸው ይቆጫሉ። ይሄ ለምን በጥሩ ሁኔታ ይሰራል? ምክንያቱም ወንዶች የሚጠሉትን አንድ ሀሳብ እንዲጋፈጥ ያስገድደዋል። ለምን እየሞከረች አይደለም? ለማን ነው የምትሞክረው? መልሱ እሱ አይደለም እና ያ ያቃጥላል። የኩራት ጥቃት 4 የድንገተኛው ደስተኛ ነው ለውጥ። እሱ ችላ ይልሻል እና አንቺ በሐዘን በብስጭት ስሜታዊ ምላሾችን ከመጠን በላይ በማብራራት ምላሽ ትሰጫለሽ እና እሱ በትክክል አሁንም አስፈላጊ ነኝ ብሎ ያስባል። ነገር ግን በደስታ በቀላልነት በሰላም በስሜታዊ መረጋጋት ምላሽ ትሰጪ እሱ ችላ ያለሽ ቢሆንም እንኳን አሁን ኩራቱ ይሸበራል። ድራማው የታለ? ከመጠን በላይ ፈላጊነቱ የታለ? ስሜታዊ መጣበቁ የታለ? ሄዷል። በማንጸባረቅ ተከተሽዋል እና አንድ ወንድ ደስታሽ በሱ ላይ የተመሰረተ እንዳልሆነ ከመገንዘብ የበለጠ በከባዱ የሚሰብረው ነገር የለም። የኩራት ጥቃት 5 ይቅርታ ስራ ላይ ነኝ ወይም ቢዚ ነኝ የሚል መልስ። ይህም በመጠኑ ተጠቀሚበት፣ ግን በምትጠቀሚበት ጊዜ እንደ ሽቶ ተጠቀሚበት፣ በስውር ግን በሚያውድ መንገድ። እሱ በመጨረሻ ቴክስት ይልካል። ምን እያደረግሽ ነው? ወጣ እያልኩ ነው፣ በኋላ እናወራለን። ወይም አሁን ማውራት አልችልም፣ ቢዚ ነኝ ትያለሽ። ከመጠን በላይ አታብራሪ፣ ምክንያት አትስጭ። ቢዚ ነኝ ብቻ። በስሜታዊነት የተጠመደ የውሸት ስራ የበዛበት አይደለም። ደስተኛ፣ መደበኛ፣ ቀላል ስራ የበዛበት ብቻ። ወንዶች የሚጠብቁት እነሱ እንደሆኑ ሲሰማቸው በትክክል ይሸበራሉ። ይሄ አጠቃላይ አቅጣጫውን ይለውጣል። ፈጣን የኩራት ምት ነው። እሱን እንዲያሳድድሽ የሚያደርገው የስነ ልቦና ለውጥ። ከዚህ ሁሉ በስተጀርባ ያለውን አስማት ላብራራ። ወንዶች ሴቶችን ችላ የሚሉት ግድ ስለሌላቸው ሳይሆን የስነ ልቦና የበላይነት እንዳላቸው ስለሚያምኑ ነው። ያንቺ ትኩረት ያለው ሂደቱን የሚቆጣጠረው፣ መቼ እንደምትገናኙ የሚመርጠው፣ ነገሮች መቼ እንደሚቀጥሉ መቼ እንደሚቆሙ የሚወስነው እሱ እንደሆነ ያስባል። ነገር ግን ጉልበትሽ በድንገት የማይገመት ሰላማዊና ሩቅ በሚሆንበት ጊዜ አሁን ፍርሃት ይሰማዋል። ወንዶች ሞቅ ያሉ ግን ሁልጊዜ የማይገኙ፣ የሚቀርቡ ግን ጥገኛ ያልሆኑ፣ የሚወዱ ግን የማይጣበቁ፣ ፍላጎት ያላቸው ግን ከመጠን በላይ ኢንቨስት ያላደረጉ ሴቶችን ያሳድዳሉ። ይህ ጥምረት የእያንዳንዱን ወንድ የኩራት ነርቭ ይመታል።
ያንቺ የተረጋጋ መላቀቅ የእሱን ተፎካካሪ ውስጣዊ ስሜቱን ይቀሰቅሰዋል። ያንቺ ስሜታዊ መረጋጋት የመመረጥ ፍላጎትን ያነሳሰዋል። ያንቺ ያነሰ ምላሽ የእሱን የመተካት ፍራቻውን ይቀሰቅሰዋል እና በድንገት አእምሮ እሷ እኔን ትወደኛለች ከማለት ቆይ ግን እሷንም ትወደኛለች አይሆንም፣ እውነቱ ከእጅ እየተንሸራተተች ሊሆን ይችላል፣ አሁን አንድ ነገር ማድረግ አለብኝ ወደ ማለት ይሸጋገራል። ወደ ታዋቂው የወንድ ልጅ የመንቃት ቅጽበት እንኳን ደህና መጣሽ። ኩራቱ እየተሰበረ በሆነ ጊዜ ምን ማድረግ የለብሽም። እሱ ተመልሶ ሲመጣ ምክንያቱም ይመጣል ያለፈውን በማንሳት ለምን ችላ ብለሽ እንደነበር በመጠየቅ መግለጫ በመስጠት ስሜታዊ በመሆን እሱን በመቅጣት ፌዘኛ ወይም ጨካኝ በመሆን አንድን ነጥብ ለማረጋገጥ በመሞከር ሂደቱን በራስሽ አታበላሹ። በቀል፣ ድራማ፣ ንግግር አያስፈልግሽም። ኃይልሽ ያለው እሱን በመቅጣት ውስጥ አይደለም። ኃይልሽ ያለው እሱ ያልጠበቀውን ሴት በመሆን ውስጥ ነው። በምትኩ እሱ ፍላጎት በሚያሳይበት ጊዜ ሞቅ ያልሽ፣ የተረጋጋሽ፣ የተሰበሰብሽ፣ በራስሽ የምትተማመኝ ሆነሽ ትቆያለሽ። ደረጃዎችሽን፣ ገደቦችሽን ትጠብቂያለሽ። በዚህ መልኩ ነው እሱ የሚማረው። በስሜቷ መጫወት አልችልም፣ እሷ በማረጋገጫ ላይ አትመሰረትም፣ አታሳድድም። በትክክል መገኘት ማሳየት አለብኝ ብሎ ያስባል። ኩራቱ ምቾቱን ያጣል፣ ፍላጎቱ እየጨመረ ይሄዳል፣ ጥረቱ ይጨምራል እና በመጨረሻም ከመጀመሪያም ጀምሮ ሊያደርገው በሚገባ መንገድ አንቺን ይዝሻል። በዚህ ልቋቸው፣ አንድ ወንድ እሱን የምትፈልገውን ሴት ማጣት አይፈራም፣ እሱን የምትመርጠውን ሴት ማጣት ይፈራል። እሱ ችላ በሚልሽ ጊዜ ስሜት የርቀቱ እንደተቆጣጠረ ያስባል። ነገር ግን አንቺ ስሜት የርቀቱን በተቆጣጠርሽበት ቅጽበት አጠቃላይ የሁኔታው አቅጣጫ ይገለበጣል። የአንቺ ዝምታ ከሱ ትኩረት በላይ ያስተጋባል። ከመውደድሽ ይልቅ መረጋጋትሽ ይበልጥ ማራኪ ይሆናል። በራስ መተማመንሽ ከስሜትሽ የበለጠ ኃይለኛ ይሆናል እና የአንቺ የምላሽ ማነስ እሱ እስከዛሬ ተሰምቶት የማያውቀው ትልቁ የኩራት ምት ወይም ስብራት ይሆናል። ስለዚህ እሱ ችላ እያለሽ ከሆነ አትደናገጪ፣ አታሳድጅ፣ ከመጠን በላይ አታስቢ። ጉልበትሽን ብቻ ቀይረሽ የእሱ ኩራት ሁልጊዜ የሚገጥመውን ተመልከች። መሰበር፣ ከዚያ መንቃት፣ ከዚያም ትንሽ ጨዋታ ለመጫወት ፈቃደኛ ያልሆነችውን ሴት ማሳደድ። በመጨረሻም ሴቶች፣ አብዛኞቻችሁ የዚህ ቻናል ተመልካቾች ኮርታችሁ ሳይሆን ሳታውቁት ረስታችሁት ሰብስክራይብ እንዳላደረጋችሁ እርግጠኛ ነኝ። ስለዚህ አሁን ሰብስክራይብ በማድረግ የአማላይ ቤተሰብ ሁኑ። የእኛንም ተደራሽነት እያሰፋችሁ በርካታ ጠቃሚና አስተማሪ ግንዛቤዎችን ታገኙበታላችሁ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።